ኢትዮጵያ ውስጥ ስፖርታዊ ውድድሮች መዘጋታቸውን ሁላችሁም ታውቃላችሁ። ይሁንና የውጪ የስፖርታዊ ውድድር ሳይቶችን ለመጠቀም አስተማማኝ በዲፖዚትና በዊዝድሮ አስተማማኝ የሆነውን ሳይት ደግሞ ለመምረጥ ብዙዎቻችሁ እየተቸገራችሁ ነው። ኢቨን የመረጣችኋቸው ሳይቶች ደግሞ ዊዝድሮና ዲፖዚት በጣም እየተቸገራችሁ ነው ያላችሁት። ዛሬ እነዚህን ሁሉ ነገር አጠቃሎ ለእናንተ ጥሩ የሚባል አገልግሎት ወይም ደግሞ እናንተ እንደፈለጋችሁ ምቾት ተሰምታችሁ የምትጠቀሙበትን ምርጥ የሚባል ለስፖርታዊ ውድድርም ሆነ ለካሲኖ የፈለጋችሁትን ሁሉንም አንድ ላይ የምታገኙበትን ምርጥ የተባለ አፕሊኬሽንም ዌብሳይትም አስተዋውቃችኋለሁ። ከአከፋፈት አንስቶ ሙሉ ዲቴይሉን እያንዳንዱን እንዴት ገንዘቡን ዊዝድሮ ማድረግ እንደምችሉ በተጨማሪም ደግሞ በየጊዜው ሁለት ኦዶችን ከየት እንደምታገኙ እያንዳንዱን ነገር በዚህ ቪዲዮ አሳያችኋለሁ። ሰላም እንደምን አላችሁ የቻናሌ ቤተሰቦች፣ ከረጅም ጊዜ መጠፋፋት በኋላ ዛሬ ተገናኝተናል። ዛሬ እንግዲህ ኢትዮጵያ ውስጥ ሆናችሁ የውጪ በጣም 100% ሌጂት የሆነና ቆንጆ የሚባል ዲፖዚትና ዊዝድሮ አሪፍ የሆነ የቤቲንግ ሳይት አሳያችኋለሁ። እሱን ለማግኘት በቅድሚያ ወደ ቴሌግራም እንሄዳለን። ቴሌግራም ላይ እንግዲህ ዴቭ ኢንፎ ወደሚባል ቻናል የራሴው ቻናል ነው። ይህንን ቻናል ጆይን ማድረጋችሁ እንዳትረሱ፣ ትጠቀሙበታላችሁ። በጣም ቆንጆ ነው። ዴቭ ኢንፎ ወደሚባለው ቻናል ትገባላችሁ። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ፣ ወይም ደግሞ ዴቭ ኢንፎ ቤቲንግ ቲፕ ብላችሁ ሰርች ብታደርጉ ታገኙታላችሁ። ወደ 2400 አካባቢ ተከታዮች አሉት ማለት ነው። በየጊዜው እንግዲህ ሁለት ኦዶች እንዲሁም ደግሞ እኔ የምቆርጣቸውን ቲፖች እዚህ ላይ ታገኛላችሁ። ለምሳሌ ዛሬ ጨዋታ እዚህ ጋር እንደምታዩት ይኸው ፖስት አድርጌላቸው ነበረ። ጥሩ እየሄደ ነው ያለው። እንግዲህ ዛሬ ወደማሳያችሁ የቤቲንግ ሳይት ስንሄድ የቤቲንግ ሳይቱ ዋን ዊን ይባላል። ያው ብዙዎቻችሁ አታውቁትም። ዋን ዊን ይባላል። በጣም ቆንጆና ምርጥ የሚባል የቤቲንግ ሳይት ነው ማለት ነው። አሁን ላይ ኢትዮጵያ ውስጥ ይሰራል። በኢትዮጵያ ብር ዲፖዚት ማድረግም ዊዝድሮ ማድረግ ይቻላል ማለት ነው። ምን እናደርጋለን? ዋን ዊን ወደሚባለው ሳይት በቅድሚያ ያስቀመጥኩላችሁ ሊንክ ግዴታ በሱ መግባት አለባችሁ፣ ቦነስ ለማግኘት ማለት ነው፣ በደንብ እንዲጠቅማችሁ። ከዛን እዚህ ጋር በመጀመሪያ በቅድሚያ የምናደርገው ምንድነው አድ የፕሮሞት ኮድ የምትለዋን ትነኩና እዚህ ጋር ካፒታል ዲ አድርጋችሁ ሌላውን ስሞል ዴቭ ኢንፎ። ይሄ ማለት በየጊዜው በቃ እናንተ እስከተጫወታችሁበት ድረስ ቦነስ እንድታገኙ ይረዳችኋል ማለት ነው። ሌላው እዚህ ጋር ስልክ ቁጥራችሁን ታስገባላችሁ፣ እዚህ ጋር ኢሜይላችሁን ታስገባላችሁ፣ እዚህ ጋር ፓስወርዳችሁን ታስገባላችሁ። አሁን እኔ ስልክ ቁጥሬን ላስገባ ማለት ነው። ኦኬ አሁን ስልክ ቁጥሬን አስገብቻለሁ፣ ኢሜይሌን አስገብቻለሁ፣ ፓስወርዴን አስገብቻለሁ። ፕሮሞት ኮድ ደግሞ እንዳይረሳ በድጋሚ ልንገራችሁ፣ ዲ ካፒታል ሌላው ስሞል ዴቭ ኢንፎ 16 ብላችሁ ታስገቡና ከታች ሬጂስተር የምትለዋን ትነካላችሁ። ቬሪፊኬሽኑን ሰክሰስፉል ብሎ ቀጥታ ይከፍትላችኋል ማለት ነው። ከዛ በኋላ እዚህ ጋር ሎጊን የምትለዋን ከታች ትነካላችሁ። ራሱ የሎጊን ኦፕሽን ያመጣላችኋል። ሎጊን ብሎ ያመጣላችኋል ማለት ነው። እሷን የሎጊን ኦፕሽን ትነካላችሁ። በኢሜይላችሁ ነው የምትከፍቱት ወይም ደግሞ በስልክ ቁጥራችሁ ማለት ስልክ ቁጥራችሁን ቅድም ያስገባችሁትን ነው ድጋሚ እዚህ ጋር የምታስገቡ። ስለዚህ ስልክ ቁጥሬን ወይ ኢሜይሌን መርጬ የፈለኩትን አስገባለሁ ማለት ነው። አካውንታችንን ከፍተን ጨርሰናል። አካውንታችሁን ከፍታችሁ ከጨረሳችሁ በኋላ ደግሞ አፕሊኬሽኑን የኔ የቴሌግራም ቻናል ላይ ያስቀምጥላችኋለሁ። ከሱ ላይ ዳውንሎድ ማድረጋችሁ የሚጠቅማችሁ ነገር ለምንድን ነው? ቦነስ ተጨማሪ ቦነሶችን እንድታገኙ ይረዳችኋል። አፕሊኬሽኑን ዳውንሎድ የምታደርጉበትን ሊንክ የኔ የቴሌግራም ቻናል ላይ ያስቀምጥላችኋለሁ። እዛ ላይ ገብታችሁ ቀጥታ ማግኘት ትችላላችሁ ማለት ነው። አሁን ምን እናደርጋለን? አፕሊኬሽኑን እኔ ኦልሬዲ ዳውንሎድ አድርጌዋለሁ፣ ከፍቼዋለሁ። እንደምታዩት እንግዲህ አሁን በቀላሉ ዋን ዊን አፕሊኬሽንን በዚህ መልኩ ከፍቻለሁ ማለት ነው። አሁን ምንድነው ማድረግ ያለባችሁ ነገር? አንደኛ እዚህ ጋር ፕሮፋይል ምልክታችሁን ነክታችሁ ፕሮፋይል ምልክታችሁን ከነካችሁ በኋላ ከታች ሴቲንግ የምትላለች ሴቲንግ ትነኩና ስልክ ቁጥራችሁንና ኢሜይላችሁን ቬሪፋይ ማድረግ አለባችሁ። ስልክ ቁጥር ያስቸግራል ትንሽ፣ ነገር ግን ኢሜይላችሁ ብቻ ቬሪፋይ ከተደረገ በቂ ነው። ቬሪፋይ ለማድረግ ምንድነው የምታደርጉት? ከጎን በኩል የቀይ ምልክት የዋርኒንግ ምልክቷን ትነኩና ኮንፈርም ትሉታላችሁ ማለት ነው። ኮንፈርም እንዳደረጋችሁት ወደ ኢሜይላችሁ ምን ይልክላችኋል? ቀጥታ
ኮድ ይልክላችኋል ማለት ነው። ሶ ኮድ እና ሊንክ ይልክላችኋል። በዛ ሊንክ ገብታችሁ ሪፍሬሽ አድርጉት። በዛ ሊንክ ገብታችሁ የዋንዊን ይሄው ኮንፈርሜሽን ኮድ ይልክላችኋል፣ እንዲሁም ሊንክ ይልክላችኋል። እንደየ አከፋፈታችሁ ይለያል። አንዳንዴ ኮድ ሊልክ ይችላል፣ አንዳንዴ ደግሞ ምን ይልካል? ቀጥታ ኮንፈርሜሽን ኮድ ይልክላችኋል። ሶ አሁን እንትናችን አካውንታችን ሙሉ በሙሉ ቬሪፋይ ሆኖ ከፍተነዋል ማለት ነው። ያው እንደምታዩት አሁን ሪፍሬሽ አድርጌ ዘግቼ በወጣ እንደዚህ ዘግቼ በወጣ እና ተመልሼ ብገባ ቬሪፋይ ሆኖ ነው የማገኘው ምኑ ኢሜይላችን ማለት ነው። አሁን ይሄው ተመልሼ ሜኑ ከዛ በኋላ ፕሮፋይሌ ላይ ሴቲንግ ስገባ እንደምታዩት ኢሜይሌ ቬሪፋይ ሆኗል። ስልክ ቁጥር ያስቸግራል፣ ኮድ አይልክላችሁም። ነገር ግን ስልክ ቁጥራችሁን ቬሪፋይ ባታረጉትም ችግር የለም። ነገር ግን በየጊዜው ሞክሩት ቬሪፋይ ለማድረግ። ከውጪ ስለሆነ ኮድ የሚላክላችሁ የመጨናነቅም ስለሚኖር በየጊዜው ሞክሩት። ቬሪፋይ ብታረጉት ጠቃሚ ነው። ያው ዊዝድሮ ላይ የሚያስፈልጋችሁ ኢሜይል ብቻ ስለሆነ ኢሜይላችሁን ቬሪፋይ ካረጋችሁት በቂ ነው ማለት ነው። እንግዲህ እንደምታዩት የዋንዊን ኢንተርፌስ ይህን ይመስላል። በጣም ቆንጆ ነው። ፊት ለፊት ላይ እንደዚህ በጣም የካሲኖ ጌሞች ምናምን እንዳለ የምትፈልጓቸው ካላችሁ እነዚህ ሁሉም የካሲኖ ጌሞች አሉ እዚህ ጋር። ሶ እነዚህን የካሲኖ ጌሞች መጫወት ከፈለጋችሁ መርጣችሁ መጫወት ትችላላችሁ ማለት ነው። ነገር ግን ያው አብዛኛው ሰው አሁን መጫወት የሚፈልገው ስፖርታዊ ውርዶች ስለሆነ ሜኑ የምትለው ጋር ገብቶ ስፖርት የምትላለች ሶ ስፖርት የምትለዋን ነክታችሁ ቶፕ የምትለዋን ትነኩና ቶፕ ላይ እነዚህ ዋና ዋና ጨዋታዎች የዛሬ ጨዋታዎች ምናምን እንደዚህ ይመጣላችኋል። እነሱ ጋር የፈለጋችሁትን እየገባችሁ መጫወት ትችላላችሁ ማለት ነው። ይሄ ለእናንተ አይከብድም። አሁን ወደ ዲፖዚት ሜትዱ ልሂድላችሁ። ዲፖዚት ስታደርጉ ምን እንደምታደርጉ ዲፖዚት የምትለዋን ትነካላችሁ። ዲፖዚት ስትሉ እዚህ ጋር በሁለት አይነት አማራጮች አሉ። አንደኛ መጀመሪያ የምታደርጉት ምንድነው እዚህ ጋር ሰርች ማድረጊያው ላይ ኢቲቢ ብላችሁ ሰርች ታደርጉና የኢትዮጵያን ብር ይመጣላችኋል። የኢትዮጵያን ብር ቴሌ ብር አለ። ቴሌብር ላይ ከ100 ብር ጀምሮ እስከ 75000 ብር ድረስ ዲፖዚት ማድረግ ይቻላል ማለት ነው። ስለዚህ እኔ ለምሳሌ እዚህ ጋር ዝም ብዬ 200 ብር ልበለውና ዲፖዚት ልበለው ማለት ነው። እዚህ ጋር 200 ብር ብዬ ዲፖዚት እለዋለሁ። እያንዳንዱን ስቴፕ ባይ ስቴፕ ላሳያችሁ ስለፈለኩ ነው። እዚህ ጋር 200 ብር ብዬ ዲፖዚት ብዬዋለሁ። አሁን ይሄኛው አይነት የፒቱፒ ፐርሰንቱ ፐርሰንት ይመጣላችኋል በቴሌብር ማለት ነው። ስለዚህ እናንተ ስልክ ቁጥሩን እዚህ ጋር ኮፒ ታረጉታላችሁ። ከዛ በኋላ ስልክ ቁጥሩን ኮፒ ካረጋችሁት በኋላ ወዴት ነው የምትሄዱት ማለት ነው? ቀጥታ ወደ ቴሌብር ትሄዳላችሁ ማለት ነው። አሁን እኔ ወደ ቴሌብር ሄጄ በካሜራ ላሳያችሁ። እዚህ ጋር ቴሌብር ሄጃለሁ። እዚህ ጋር ፓስወርድ ምናምን አስገባለሁ። ብለር ያደረኩባችሁ ያው እነዚህ ፕራይቬት የሆኑ ነገሮች መታይ ስላሌለባቸው ነው። እዚህ ጋር ገባለሁ። ከዛ በኋላ ምንድነው የሰጠኝን ቁጥር አስገባለሁ እዚህ ጋር። እሺ 200 ብር ነው ማስገባት የምፈልገው። 200 ብር ብዬ እንደዚህ አስተላልፍ ያለው ማለት ነው። አሁን ምንድነው የሚያስፈልገን? እቺ ኮድ ታስፈልገናለች። እዚህ ጋር እንደምታዩት እቺ ኮድ ታስፈልገናለች። እቺን ኮድ ምን ታረጋታላችሁ? ኮፒ ታረጓታላችሁ። ካልሆነ ደግሞ ትሄዱና ወደ አፕሊኬሽኑ ኮዱን በካፒታል ሙሉ ካፒታል አድርጋችሁ መጻፍ ነው ማለት ነው። ዲ ብሎ የሚጀምረውን ዲኤ M2 35 E 3 አይ ይሄንን መሳሳት የለባችሁም። በቃ ይሄንን መሳሳት የለባችሁም። ከዛ በኋላ ከታች ምን ትሉታላችሁ? ኮንፈርም ትሉታላችሁ። ኮንፈርም ስትሉት እዚህ ጋር ያው ፕሮግረስ ያረግና ከዛ ነው ከላይ ታይም ይቆጥራል። እቺን የተወሰነ ደቂቃ ተጠብቁታላችሁ ማለት ነው። ያው ፔመንቱ ቶሎ ይጠናቀቃል። ያን ያህል ብዙ አይቆይም። በዛ ቢባል ቢቆይ 20 ደቂቃ ቢቆይ ነው። ግን ዋንዊን ላይ ቶሎ ነው በብዛት ዲፖዚት የሚሆነው። አሁን ምንድነው የምታደርጉት? አሁን ኦሬዲ ገንዘቡን እንግዲህ እዚህ ጋር ልክ ያለው አሁን ሪፍሬሽ ማድረግ ብቻ ነው ከኔ የሚጠበቅብኝ። አሁን ስለ ቦነሱ ልንገራችሁ ገንዘቡ እስከሚገባ ድረስ ማለት ነው። አሁን እዚህ ጋር የኢቲቪ የምትለዋን ስትነኩት 3 አይነት አማራጮች ይመጣላችኋል። አንደኛ የእናንተ አማውንት ኢቲቪ ብሎ ያመጣላችኋል። ሁለተኛ የዋንዊን ኮይን ያመጣላችኋል። አራተኛ ደግሞ ዩኤስዲቲ ዶላር ብሎ ያመጣላችኋል ማለት ነው። እኔ አሁን እቺ ዩኤስዲቲ ዶላር አሁን ቦነስ ነው የሰጠኝ 0.01 ዶላር ሰጥቶኛል ማለት። ከሱ ውጪ ደግሞ 326 የዋንዊን ኮይን ሰጥቶኛል። 326 የዋንዊን ኮድ ሰጥቶኛል። አሁን ደግሞ ድጋሚ 200 ብር ዲፖዚት አድርጌበታለሁ። የ200 ብር ደግሞ እጥፍ ሲያደርግልኝ 500 እጥፍ ነው የሚሰጠው። በርግጥ ወደ 400 የ500 ኮይን ይሰጠኛል። ከዛ ጋር ተደምሮ ወደ 800 ይሆንልኛል። ይሄንን ኤክስቼንጅ የማደርገው እዛ ዋንዊን ኮይን የምትለዋን ትነኩና ከዛ በኋላ እዚህ ጋር ማስገባት የምትፈልጉትን ጠቅላላ ታስገቡታላችሁ ማለት ነው። አሁን ወደ
326557 ኮይን 337 ብር ነው በኢትዮጵያ ማለት ነው። ይሄን ሁሉ ኮይን ግን እንዴት ነው በአንዴው መሰብሰብ የምችለው ለሚለው ነገር እንዴት እንደሆነ ልንገራችሁ። አካውንታችሁን በዌብሳይት ሎጊን አድርጉትና እዚህ ጋር የምታዩት የዋትስአፕን፣ የቴሌግራምን፣ የኢንስታግራምን፣ የትዊተርን፣ የዩቲዩብን፣ የፒንትረስት እነዚህን ሁሉ እንትን አድርጉላቸው። ሄዳችሁ ሰብስክራይብ አድርጉላቸው። ጆይን የሚደረገውንም ጆይን አድርጉ፣ ፎሎ የሚደረገውንም ፎሎ አድርጉላቸው። ሶ ፎሎ አድርጋችሁ ስትመለሱ ከእያንዳንዱ 200 መሰብሰብ ትችላላችሁ በየጊዜው ማለት ነው። እንደዚህ አዳዲስ ነገሮች ሲመጡ በየጊዜው ይሰጣችኋል። ሌላው ነገር ደግሞ በጣም የሚያስደስተው ነገር ዋን ዊል ላይ ምንድነው መሰላችሁ? እዚህ ጋር የዲፖዚት ሜትድ ዋጋ በዌብሳይቷ ስትገቡ ወይም ደግሞ በአፕሊኬሽኑ ደግሞ የቱ ጋር መሰላችሁ? በአፕሊኬሽኑ ይመስለኛል። ቆይ እዚህ ጋር እንግባና ይሄው እዚህ ጋር ገብተን ይሄው አገኛት። እዚህ ጋር ስፒን ማድረግ ነው። አሁን እናንተ ገንዘባችሁ ለምሳሌ በጣም ዝቅተኛ ከሆነ 3 እጥፍ 4 እጥፍ ምናምን እያደረጋችሁ በተለይ 1.5 እጥፉ ሁሌ ነው የሚገኘው። ለምሳሌ ይሄንን አሁን እኔ ገንዘብ እስካሁን ዲፖዚት አልሆነልኝም። ለምሳሌ በ200 ብር ብለው ይሄንን እጥፍ ቢያደርግልኝ 300 ብር 1.5 ማለት ኦድ ነው እዚህ ጋር የሚሰጣችሁ። ስፒን አድርጌ አረንጓዴው ላይ ካረፈ 300 ብር አገኛለሁ ማለት ነው። እና ብዙ ሰዎች እንደውም ዋን ዊል ላይ ገንዘብ ሎስ የሆነ አማውንት ሲኖራቸው ይሄንን ስፒን እያደረጉ ነው የሚያገኙት ማለት ነው። እንግዲህ ይሄ በጣም ቀለል ያለ እንደዚህ አድርጉኝ የሚል አይነት ሳይት አይደለም። በቃ በቀላሉ ትከፍታላችሁ፣ በቀላሉ ትጠቀማላችሁ። ዲፖዚት እና ዊዝድሮ ምንም የሚያስቸግር ነገር የለውም። በጣም ፋስት ነው ማለት ነው። ሌላው ዊዝድሮ ደግሞ የምታገኙት እዚህ ጋር ትገቡና ሜኑ የምትለዋን ትነኩና ከዛ በኋላ አካውንታችሁን ቀጥታ ስትነኩት የአካውንታችሁን ስም ስትነኩት ምን ያመጣላችኋል? እዚህ ጋር ዲፖዚት እና ዊዝድሮ ያመጣላችኋል። ስለዚህ ዊዝድሮ ደግሞ በቴሌ ብር አለ። በዌብሳይቱ ደግሞ ስትገቡ ብዙ አይነት አማራጮች ያመጣላችኋል። ቴሌብር ያመጣላችኋል፣ ንግድ ባንክ ያመጣላችኋል፣ እናት ባንክ ያመጣላችኋል። እነዚህ የዊዝድሮዋል ሜትድ አላቸው። ወይም ደግሞ የእናት ባንክ፣ ንግድ ባንክ፣ አዋሽ፣ አቢሲኒያ ምናምን ያመጣላችኋል በዌብሳይቱ ሲሆን፣ በአፕሊኬሽኑ ግን ለምሳሌ እዚህ ጋር ነው ዊዝድሮ ብለው ቴሌብር ብቻ ነው ዛሬ ያመጣልኝ ማለት ነው። ግን ነገ ከነገ ወዲያ ደግሞ መልሼ በሞክረው ደግሞ ምን ያመጣላችኋል? አሁን የጠራውላችሁን የተለያዩ የባንክ ኦፕሽኖች ያመጣላችኋል። በየጊዜው ደግሞ የቦነስ ኮዶች አሉ፣ አክቲቬሽን ኮዶች አሉ። እነሱን የምታገኙት የት ነው? የኔ ቴሌግራም ላይ ነው። በወር ቢያንስ 2-3 ፖስት አደርጋለሁ። 3ቱን ፖስት ሳደርግ በአንዴው እስከ 40,000 እስከ 50,000 ኮይን የሚሰጣችሁን ታገኛላችሁ። የ40,000 50,000 ኮይን ደግሞ በቦነስ ሲመጣ ወደ 4,000 ብር ነው የሚሆነው። ኖርማሊ ግን እናንተ ስትሰበስቡት ግን 400 ምናምን ብር ነው የሚሆነው ማለት ነው። ስለዚህ ዴቪንፎ በምትለዋ ስትመዘገቡ አንድም የምታገኙት ጥቅም ይሄ ነው ማለት ነው። ስለዚህ በዚህ መልኩ ተመዝግባችሁ መጠቀም ትችላላችሁ። ይህንን ይመስላል እንግዲህ ቤተሰቦች፣ መልካም ጊዜ ለሁላችሁም እመኛለሁ። ጥሩ ጨዋታዎች ለማግኘት ደግሞ ቀጥታ ወደ እኔ ቴሌግራም ቻናል መታችሁ እዛ ላይ የፈለጋችሁትን ነገር ማግኘት ትችላላችሁ። ሁለት በየቀኑ ማግኘት ትችላላችሁ። ይመቻችሁ። መልካም ጊዜ። ቻው